ይቺ የምታያት ቦታ ባዝ ይባላል። ባዝ ከለንደን 200 ኪሎ ሜትር ወደ ሳውዝ ዌስት ነው ያለው እና ከ2 ሰዓት ተኩል እስከ 3 ሰዓት ይወስዳል። ከ2 ሰዓት እስከ 3 ሰዓት ይወስዳል በመኪና ዲፔንዲንግ ኦን ዘ ትራፊክ። እና እዚህ ጋር የሚገርም ነገር አለ። እዛ ጋር እንደምታዩት የኢትዮጵያ የድሮ ባንዲራ ይታያል። በንጉስ ኃይለ ሥላሴ ጊዜ የነበረው ማለት ነው። እና ይሄ ቤት የምታዩት ቤት እዚህ ጋር ንጉሱ ከ1936 እስከ 1941 ሞሶሎኒ ማለት የጣሊያን አርሚ ኢትዮጵያን በወረረበት ጊዜ መጀመሪያ ወደ እስራኤል ሄደው ሸሽተው ከዛ በኋላ ወደ እንግሊዝ መጥተው ነበር እና የኖሩበት ቤት ይሄ ነው። በኋላ ተመልሰው እንደገና ከእንግሊዞች ጋር ከዚህ ሆነው ነው እንግዲህ ከእንግሊዝ መንግስት ጋር ስምምነት አድርገው ተመልሶ ጣሊያን ከኢትዮጵያ እንዲወጣ ተደርጎ ተመልሰው እንደገና ስልጣን ያዙት። ይሄ ቤት አክቹአሊ ያው ገዝተውት ነበር በወቅቱ። አሁን ዛሬ እንዳነበብኩት ታየሁት እና እዚህ ጋር ነው በቃ እሳቸው የኖሩት። ይገርማል፣ በጣም ይገርማል። ይሄ የኋላው ነው። ወደፊት ሄጄ ያሳያቸዋለሁ። እነዚህ ደግሞ ጎረቤቶቻቸው ነው እና ብዙ ጥሩ ነገር የተናገሩት ነገር አለ ጎረቤቶቻቸው በወቅቱ። እዚህ ጋር መግቢያው የኋላ መውጫው መንገድ ነው። እዛ መጨረሻ ጋር ኢምፕረስ መነን ጋርደንስ የሚባል አለ። ያው በእቴጌ መነን ስም እንትን ያለ ነው የተሰየመ ነው እና እነዚህ በሙሉ ጎረቤቶቻቸው ናቸው። እሳቸው እዚህ ነበር የሚኖሩት። ከዚህ ሆነው ነው በኋላ ስምምነት ፈጥረው ከእንግሊዝ ጋር የጣሊያን አርሚ ከኢትዮጵያ እንዲወጣ የተደረገው። ባንዲራዋን ቀረብ አድርጌ ላሳያችሁ። እቺትና እና የድሮዋ ባንዲራ ነች። አሁን ትውለበለባለች። ወላችሁ በደንብ ያዋት እዛ ጋ ነው እና የሞ አንበሳ ምልክት መሀሉ ላይ አለ እና ባዝ ባይ ዘ ዌይ በጣም ደስ የሚል ከተማ ነው። ማንም ሰው የለም እዚህ ቤት ውስጥ። አሁን እንደ ኮሚኒቲ ሴንተር ነገር ይጠቀሙበታል እና በሩ ላይ አንዳንድ ኖቲስ እንዳነበብኩት ቤቱ ሪኖቬሽን ይፈልጋል። ሳምሃው ግን እንደ ሀብታም ኢትዮጵያዊ እንደምንም ብሎ ይሄን ቤት ገዝቶ ሂስትሪው ፕሪዘርቭ ቢደረግ በጣም ትልቅ ነገር ነው እና ማንም የሚገዛውም ሰው ደግሞ ከቱሪስት ብዙ ገንዘብ ማግኘት ይችላል። ትልቅ ኢንቨስትመንት ነው የሚሆነው። ዋጋውም ያን ያህል በጣም ውድ ላይሆን ይችላል ግን ኤኒዌይስ ግን ለሀገሪቷ ትልቅ ታሪክ የሚሆን ነው። ይሄ የምታዩት የመኪና መግቢያ ነው። እዚህ ጋር የቆመ መኪና አለ። ማንም ሰው የለም ቤት ውስጥ። አሁን እንዳልኳችሁ ኮሚኒቲ ሴንተር ነው እና መግቢያው እዚህ ድረስ ነው። እንግዲህ በወቅቱ ንጉሱ ወይ ሹፌር ይኖራቸዋል ወይ ይነዳሉ አይነዱም ሌላ ጥያቄ ነው። ግን ያው አክቲቭሊ እንቀሳቀሱ ነበር። የ1936 ደግሞ ዩናይትድ ኔሽን ሚቲንግ ላይ ያንን ትልቅ ስፒች አድርገው ነበር። አኪዩዚንግ ሞሶሎኒ ያው ኢትዮጵያ ላይ ላደረገው ጭፍጨፋ ከ1 ሚሊዮን ሰው በላይ ገሏል። ብዙ ነገር አድርጓል እና አሁን እዚህ እና ሩቲ ለፍሬንዴ መተን ያው ባዝና ብሪስትልን ቪዚት እያደረግን ይሄ እዚህ ቦታ ስላለ ስለማቅ እዚህ ጋር ቆሜ ነው እና እዚህ ጋር ነው ያላችሁ ታሪኩ የጀመረው። እና ትናንትና አንድ ጋይድ ነበረች ከኛ ጋር ነግሬያት ይሄ ኢትዮጵያ ውስጥ ያለው ፓላስ ምናልባት ትንሽ አካል ብትሆን ነው የኢትዮጵያ ትልቅ ፓላስ ነበራቸው ስለት አላመነችም። ጀርመናዊት ነበረች። ያው ኢትዮጵያን የሚያውቁት ብዙ ጊዜ ሌላ አውሮፓውያን ብዙ ጊዜ በችግር በጦርነት በድህነት ምናምን ነው። ግን ኤኒዌይስ ፖይንቱ ያ አይደለም አሁን እና በቃ እያየሁ ነው። ሩቲ ደግሞ እዚህ ጋር ቆማ ፎቶ ምናምን እያነሳች ነው። እቺትና በርዷታል ታውቃለች እየሳቀች ነው። ኦኬ ወደ ኋላ ወደ ፊቱ ወደ በሩ ጋር ልሰዳችሁ። እንዳንድ የሚገርም ነገር ታያላችሁ። እዛ ጋር ትንሽ ረዘም እንዳደረገው 4 ደቂቃ ሄዷል ኦልሬዲ ፌስቡክ ስለሆነ። ይሄ ነው ቤቱ እንግዲህ ከፊት ለፊት እንደምታዩት ይሄ ነው ይኸውላችሁ ይሄ ነው እና ካቆምኩበት ልቀጥል። አዎ እና ቅድም እንደነገርኳችሁ ነው
ይሄ ቤት አሁን አንድ ጎረቤት አስቆሜ ያዋርቼ ነበር እና እንደነገረኝ ከሆነ እነዚህ ቤቶች አሁን የግል ቤቶች ናቸው ይሄ ወደ ኮሚኒቲ ሴንተር ተቀይሯል የንጉሱ የድሮ መኖሪያ ቤት አሁን የምታዩት እነዚህ የግለሰብ ቤቶች ናቸው እና እንዲሁ ለራሴ ዕውቀት ብዬ ዋጋ ጠየቅኩኝ የነዚህ የግለሰብ ቤቶች ምን ያህል እንደሚሆኑ አንዱ ቤት ከነ ጋርደኑ ከነ ምናምኑ ትንሽ ተለቅ ያለ ሳይዝ ያው ግራውንድ ፍሎር ቤት ነው እስከ 500,000 ፓውንድ ሊሆን ይችላል አለኝ ያው ዛሬ ዲስ ዴይስ ያው ዩናይትድ ኪንግደም ውስጥ ቤት ዋጋ በጣም እየተወደደ ነው ኤኒዌይስ ይሄ በቃ ቤቱ ይሄ ሆኖ መውጫው እዚህ ጋር ነው ይሄ የኋላው እንትኗ ማለት ነው ንጉሷ ያው እንግዲህ ንጉሱ በዚህ ጋር ነው ይወጡ ይገቡት የነበረው ያው ከፊት ለፊት ዋናው በሩ አለ ቅድም ያሳዩአችሁ እና እነዚህ እንግዲህ ጎረቤቶቻቸው ናቸው የሚገርመው ነገር ጎረቤቶቻቸው ልጆች ይያሉ በጣም ጥሩ ነገር ስለሳቸው የጻፉት ነገር አለ እሱን አነባለሁ ያው ንጉሱ በጣም ዲፕሎማት ነበሩ ወቅቱ somehow ያው ስቱፒድ ሙሰሊኒ አርሚ ጨፍጭፎ ማለሌን ኃይሉን ተጠቅሞ አገሪቷን በ5 አመት ቁጥጥር ስር አውሏት ነበር ያው መጨረሻ ላይ ላኳቸው እሳቸው እዚህ መጡ ዲፕሎማሲ ተጠቀሙ ተመልሶ የሙሰሊኒ ፎርስ ያው የእንግሊዝ አርሚ በሱዳን በኩል አድርጎ ገብቶ ከነበሩት አርበኞች ኢትዮጵያ አርበኞች ጋር ተባብሮ ጣሊያንን አስወጡ ማለት ነው እና ይሄ ወደ ጫፉ አካባቢ ያሉ ቤቶች ናቸው እንግዲህ እነዚህ ነው ወደ 500,000 ይሆናል ያለኝ በጣም ኢንትረስቲንግ ሆነ ኤሪያ ነው አሁን ወደ መግቢያው አካባቢ የመጣው ነው ወደ መውጫው ማለት ነው በኋላ በኩል መውጫው እና በመውጫው አካባቢ እዚህ ጋር መጀመሪያ ስመጣ በጣም ያስደነገጠኝ ነገር ይሄ ነው ያውላችሁ እዚህ ጋር ኢምፕሬስመንት ኤንድ ጋርደንስ ይላል ይሄ ማለት ያው የንጉሱ ባለቤት ተገይመነን ነበሩ ለእልት ተገይመነን በወቅቱ ያው እሳቸው ህይወታቸው አልፏል አትሊስት አንድ 12 አመት በፊት ይመስለኛል ንጉሱ ከስልጣን ከመውረዳቸው በፊት ያው እና እዚህ ጋር ነው ያውላችሁ እንግዲህ እንግሊዝ ሀገር ውስጥ አሁን እንደዛ አይነት ታሪክ አለ ግን አንድ እኔ የምለው የትም ዓለም ያለ አንድ ጎበዝ ኢትዮጵያዊ ጥሩ ጭንቅላት ያለው ሀብታም አቅም ያለው መጥቶ ይሄን ቦታ ቢገዛው ያንን ያያችሁትን የንጉሱን ቤት እና ወደ ሚውዚየም ቢቀይረው ትልቅ የገቢ ምንጭ ለሱ ይሆናል የሀገሪቷንም ታሪክ ደግሞ in the meantime preserve ማድረግ ይሆናል ታሪክ ነው ይሄ ዌዘር እንግዲህ ንጉሱ በገንዘባቸው ገዙትም ምንም በተለያየ አቅጣጫ ልናየው እንችላለን ግን ያው እንግሊዞቹም ሆነ አሜሪካኖቹም ሆነ ጀርመኖቹ ሁሉም የራሱ የሆነ ታሪክ አለው ጥሩ ነው መጥፎ ነው ሳይሆን አሁን ክርክሩ እንዴት ያ ቤት ተገዛ በምን ብር ምናምን ሳይሆን ነጥቡ እንደ ታሪክ መያዝ አለበት and hopefully አንድ ክሌቨር ብቅ ብሎ እቺን ቪዲዮ አይቶም ቢሆን እንግዲህ ሳማው የራሱን ኢንቨስቲጌሽን አድርጎ አንድ ነቃ ያለ ኢትዮጵያዊ ይዟል ቦታው ቢያስባለው ይሄ ነው በቃ ይሄ የጓሮ መውጫው ነው የኢምፕሬስመንት እና ቬኒው አልኳችሁ እዛች ጋር ነው ቅድም ያሳያችሁ ሳይን ፖስት ይችትና ያሳምሰው በቃ ብዙ መቅረጽ አልችልም እንግዲህ ቪዲዮ እንትን ስለሚል እና በጀርባቸው በኩል ያለው ሁኔታ ደግሞ ይሄን ይመስላል እዚህ ጋር ነው በቃ ከዚህ ሆኖ ነው እንግዲህ የዛኔ ጥቁር በየዓለሙ እንደ ከሰው በታች ነው ተብሎ ሲረገጥ ሲጨፈለቅ እሳቸው እዚህ ቦታ እዚህ ቤት መጥተው እዚህ ተሸሽገው ሙሶሊኒ ማለት ከሂትለር ጋር አላይ አርጎ ዓለምን የበጠበጠ ሰውዬ የፈለጋቸው እዚህ ተደብቀው ነው እንግዲህ ምን ያህል ሴኩሪቲ እንደተሰጣቸው አላቀም እዚህ ቁጭ ብለው እዚህ ትንሽ ተሳሳየ ቤት ውስጥ ቁጭ ብለው ነው ከዛ በኋላ እንደገና ሌሎች ኢሮፒያኖችን አናግረው ያገሪቷና ይሄንን ስል ደግሞ አገሪቱ ውስጥ የነበሩ እንደነ ራስ አበበ አረጋይ እንደነ በላይ ዘለቀ ብዙ አርበኞች ነበሩ ኦሬዲ ሳክሪፋይስ ያደረጉ ያንን ሁሉ ኮኦርዲኔት ተደርጎ ከዚህ ወጥ እንደገና በሚያሳዝን ፋይናል ንጉሱ እንዲወድቁ ተደረገ ያ ረጅም ታሪክ ነው ሶስት አልገባም ነው ግን በኔ ኦፒኒየን ትልቁ ሀገሪቷ ኢንተሌክቹዋል የነበራቸው ሰዎች ያጣችበት ጊዜ ነው